ሰላም ሰላም፣ ጤና ይስጥልኝ። ሰላማችሁ ብዝዝት ይበልልኝ። የውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እየበረታችሁ ነው? ስራ፣ ጤና፣ የማዳም ቅመሞች እንዴት ናችሁ? እየበረታችሁ ነው? ሙቀቱም ያው ከብዷል፣ ጨምሯል እና አይዟችሁ፣ ተስፋ አትቁረጡ። ምንም ማድረግ አይቻልም። እንግዲህ መቻል ነው እንጂ ሁሉም ነገር ያልፋል። ያው መጣር መበረታታት ነው እንጂ ሳይደክመው ምንም የሚገኝ ነገር የለም። እንግዲህ እና ዛሬ ሌላችሁ የመጣሁት አንድ ሀሳብ ነው። ሀሳብ አለኝ እንደ ሀሳብ ማለት ነው። ይሄ የኔ ሀሳብ ብቻ ሳይሆን የሁላችንም ሀሳብ ነው፣ እውነት ለመናገር ማለት ነው። እስኪ ማንኛውም ሰው ከመሬት ተነስቶ ታዋቂ የሆነ ሰው አለ? አንድ ሁለት ሶስት እያለ ነው እንጂ በአንድ ያደገ ሰው የለም። ግን ደግሞ ያ ሰው ለማደግ መበረታታት ያስፈልጋል። አይዞ ከጎንህ ነን፣ ከጎንሽ ነን፣ አይዞሽ በርቲ ማባል ይፈልጋል። እስኪ አሁን ስለ እውነት እናውራ ከተባለ ታዋቂ ቲክቶከር ታዋቂ ያስባለው ያሳደገው ማን ይመስላችኋል? እኛው የማዳም ቅመሞች ነን። ማን ነው ቤቱን እየገባ ቪዲዮን የሚያይለት ላይክ የሚያደርገው ፎሎ የሚያደርገው? ዩቱበሮችስ ብትሉ እንደዚህ ታዋቂ ዩቱበር እንዲባል ያደረገው እኛው ራሳችን እኮ ነን። እኛው ቪዲዮቸውን ባናይላቸው፣ ላይክ ባናደርጋቸው፣ ሊቭ ሲገቡ ገብተ ነው ባናበረታት፣ ሰብስክራይብ ባናረጋቸው ማን ነው እንደዚህ ዛሬ ታዋቂ የሚያደርጋቸው? እኛውንን እኮ። እኛ ከራሳችን አልፈን ለሰው የምንተርፍ ለሀገር የምንተርፍ ሰዎችን የእውነት የማዳም ቅመሞች እንችላለን። የማንችለው ነገር የለም። እኛ የእውነት ሀገሪቱ እንኳን እየተመራች እየኖረች ያለችው በእኛ ነው። ቤትም ብትሉ ማለት ነው። ስለዚህ ኢትዮጵያ ውስጥ ያለ ሰው መቼም አንዳንዱ ነው እንጂ ሁሉም በአጠቃላይ ዋይፋ አለ ማለት አይቻልም። ዳታ ሞልቶ ማንም ቁጭ ብሎ የእነሱን ቪዲዮ የሚመለከትላቸው የለም። ሊቭ ሲገቡ ተከታትለው ሊቫቸውን ገብቶ ሀሳብ የሚሰጥ ላይክ የሚያደርግ ሰብስክራይብ የሚያደርጋቸው የለም ኢትዮጵያ ውስጥ ተቀምጦ፣ አንዳንዱ ዋይፋይ ያለው ካልሆነ በስተቀር። 100% ግን እንደዚህ ታዋቂ ያስባለ ቤታቸውን ገብታችሁ እያንዳንዱ ዩቱበሮችን ብትመለከቱ ማለት ነው የማዳም ቅመም ብቻ ነው ቤታቸው ቤተሰብ የሆነቻቸው ማለት ነው። ስለዚህ እኛ ደግሞ ለእኛ ለምንድን ነው ማናዝነው ነው አሁን ጥያቄ የሆነብኝ ነገር። እኛ ለእኛ ብናዝን ምን አለበት? ያደጉት ኦኬ አድጓል፣ በቃ ከዚህ በኋላ ወደ ኋላ አይመለሱም አይደለ? እያደጉ ነው የሚሄዱት። ግን ደግሞ እንደኛ አዲስ ጀማሪዎቹንም ደግሞ ብታሳድጉን ብታበረታቱን፣ ቪዲዮአችን እናንተ ጋር ስደርስ ለምንድን ነው ወደ ላይ የምታልፉት? ላይክ ብታረጉ፣ ሰብስክራይብ አርጋችሁ፣ ኮሜንት ጽፋችሁ ብታልፉ ምን ችግር አለው? እኔ እንደ ራሴ የምር አንድ ቪዲዮ ከመጣ ቤቱን ገብቼ አይቼ የመዳም ቅመም ምስኪን እንደ ራሴ ስለማያት ሰብስክራይብ አርጌለት ላይክ አርጌ ቪዲዮ አይቼለት ነው የሚወጣ እስካሁን ድረስ ማለት ነው። ያው እኔ አሁን ገና አዲስ ጀማሪ ነኝ። 200 ምናምን ሰብስክራይብ ነው ያለኝ። ግን እነዛ 200ዎቹን ቤታቸውን ገብቼ እያንዳንዳቸውን አይላቸዋለሁ። ቪዲዮአቸው ሲመጣ በላይ ሰዓት በእርግጥ ዋይፋይ ስለሚያስቸግረኝ ገብቼ አልከታተላቸውም። ላይቭ በሚገቡበት ሰዓት ግን ቪዲዮ ስለሚለቀቅ ቪዲዮአቸውን ደግሞ እኔ የወረደውን አየዋለሁ። ስለዚህ ሰው ትልቆቹ ብቻ ሳይሆን ትንንሾቹንም አክብሩ፣ አሳድጉ፣ አለንልሽ በሉት። ሰውን ደግፉ። በቃ እኛ ይሄ የማዳም ቅመሞች ባህራችን ይሄ ነው፣ ሰው መሳደግ ነው። ስለዚህ ላደጉት ብቻ ሳይሆን ገና መጪውን እንደዚህ አዲስ ጀማሪዎቹንም አበረታቱ። ላይክ አድርጉን፣ ሰብስክራይብ አድርጉን። ምን አለበት? ለሀገር ራሱን ተርፍ የለው እንኳን እርስ በርሳችን ደግሞ ብንደጋገፍ ምን ችግር አለው እላችኋለሁኝ። ላይክ ሰብስክራይብ አርጉኝ። ደግሞ ሌላ ነገር ያልገባኝ ያው እኔ አዲስም ስለሆንኩኝ ለዩቲዩብም አዲስ ነኝ። እኔ ተመልካች እንጂ ተጠቃሚ አልነበርኩም። ዩቲዩብ ከከፈትኩኝ
አመት ሞልቶኛል። ግን አሁን ነው እንጂ ከፈትኩኝ እንጂ አልተጠቀምኩበትም። በቃ የሰውን ቪዲዮ አየዋለሁ፣ ሀሳብ ሰጣለሁ ምናምን እንጂ እኔ እንደዚህ ዩቲቤን አልከፈትኩም ነበር። አሁን ቅርብ ጊዜ ነበር እንትን ያልኩት። እንደዛም ሆኖ በቃ በአንዴ ይቀንሳል፣ በአንዴ ይጨምራል ማለት ነው። እራሱ ያነሳል። ወደ 10 ሰብስክራይብ ያደረጉኝ ወደ 10 ሰው አንዳንዴ 5 ሰው 6 ሰው እንደዚህ ያነሳል ራሱ። እሱ ነገር ችግሩ ምንድን ነው? የሚታውቁት ንገሩኝ፣ ኮሜንት ላይ እላችኋለሁ። ለምንድን ነው የሚያነሳው? እና በርቱ እላችኋለሁኝ። እንደማመር እርስ በርሳችን ራሳችን እናሳድግ። ያደጉትን ብቻ ሰው መመልከት ያለባቸው፣ ገና ለሚያድጉትም አሳድጉ፣ ደግፉት ነው የምላችሁ።